በቀን 5 ሊትር ብቻ የምትሰጠው ላም ያለምንም ተጨማሪ ከፍተኛ ወጪ በቀን ወደ 15 እስከ 20 ሊትር ከፍ ማድረግ ይቻል ይሆን? አዎ ይቻላል። ሚስጥር ያለው ከቅሬቱ ብዛት ሳይሆን በገበታው ስብጥር ላይም ነው። ዛሬ ትርፋማ የሚያደርገውትን የወተት ላም አመጋገብ ቀመር በዝርዝር ይዘላችሁ መጥተናል። ሰላም ጤና ይስጥልኝ የቤት ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንድረስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላሞቻችን ቢበሉ ትርፋማ ያደርጉናል። የአመጋገብ ቀመራቸውስ ምን ይመስላል ስንል የወተት ላም በቀን የምትፈልገውን ምግብ በአራት ዋና ዋና ክፍሎች ከፍለን ማዘጋጀትም አለብን። ይህ ቀመር የወተት ምርት ብቻ ሳይሆን የላሟን ጤናና የመውለድ አቅምም ይጨምራል። ከነዚህ አራት ዋና ዋና መንገዶች መካከል የመጀመሪያው ሸካራ መኖች ናቸው፣ ወይም በእንግሊዝኛ አጠራሩ ራፌጅ የምንለው ነው። ይህም የላሟን ሆድ ወይም ሩመን በትክክል እንዲሰራና የወተት መጠን ወይም ሚልክ ፋት የምንለውን ከፍተኛ እንዲሆን ያደርጋል። በሌላ በኩል የአረንጓዴ መኖች ናቸው። ያ ማለት የዝሆን ሳር ወይም ኤሌፋንት ግራስ የምንለው አልፋልፋና የሮዳስ ሳር የምንላቸው ናቸው። በሌላ በኩል ደግሞ እነዚህ የደረቁ መኖች ናቸው። የሰብል እነዚህ ተረፈ ምርቶች ያ ማለት እነ ገብስ፣ ስንዴ፣ ገለባ ወይም ጥራጥሬ ሰብል አገዳዎች ናቸው ማለት ነው። በሌላ በኩል ግን ላይ ምንድነው ገለባ ብቻ እንግዲህ ከመስጠት ይልቅ በዩሪያ ወይም እነዚህ ዩሪያ ትሪትመንት ምንለው እንግዲህ አብስሎ ማቅረብ የምግብነትን ይዘት እንግዲህ በከፍተኛ ሁኔታም ይጨምራል ማለት ነው፣ ወይም ይጨምርላቸዋል ማለት ነው። በሁለተኛ ደረጃ የምናየው ደግሞ ምንድነው ይሄ ማጎሪያ መኖች ወይም እነዚህ ኮንሰንትሬት የሚባሉት ወይም የወተት ማበረታቻ የሚባለው የምግብ አይነት ነው ማለት ነው። እንግዲህ ላሞች በቀን ለምን ሰጠው እያንዳንዱ ሊትር ወተት ተጨማሪ ጉልበትና ፕሮቲንም ያስፈልጋቸዋል ማለት ነው። ከነዛ መካከል እንግዲህ የኃይል ሰጪዎች ያ ማለት የፋብሪካ የስንዴ ሰሊጥ፣ እነዚህ መካከለኛ የስንዴ ምርቶችና እነዚህ የበቆሎ ፍርፋሪዎች ናቸው። በሌላ በኩል እነዚህ የፕሮቲን ምንጮች ናቸው። ያ ማለት የኑግ እነዚህ ማኩዶ፣ የሱፍ ማክዶ ወይም የአኩሪ አተር የመሳሰሉ እንግዲህ የፕሮቲን ምንጮች ሆነው ያገለግላሉ ማለት ነው። እንግዲህ አመጋገብ ስሌትን በምናይበት ሰዓት እንግዲህ በአማካይ አንዲት ላም ለሰውነቷ እንግዲህ ጥገና ከሚያስፈልጓት ውጪ ለምትሰጠው ለእያንዳንዱ 2.5 ሊትር ወተት እንግዲህ 1 ኪሎ ግራም ኮንሰንትሬት ወይም ይሄ ማጎሪያ ምግብ ማግኘት አለባት ማለት ነው። በሶስተኛ ደረጃ ልንመለከተው የምንችለው እንግዲህ ምንድነው ሚነራሎች እና ቫይታሚኖች ናቸው። ይሄም እንግዲህ ትልቁን የጤና ዋስትና ነው ማለት ነው። ይህ ክፍል እንግዲህ ሳይሟላ የወተት ምርት ማሳደግ አይቻልም። ላሟ እንግዲህ በወተት መልክ የምታጣውን ካልሲየም እና ፎስፈረስ መተካት አለባት ማለት ነው። ከነዛ መካከል እንግዲህ ምንድነው ይሄ የማዕድን ጨው ነው። ይሄ የማዕድን ጡብ ወይም ሳልት ብሎክ ምንለው እንግዲህ በበረት ውስጥ ሁሉ ጊዜ ሊኖርና እንግዲህ ላም በፈለገችው ጊዜ ልታገኘው የሚገባ ወሳኝ ነገር ነው ማለት ነው። ሌላኛው ደግሞ ምንድነው ይሄ ዲካልሲየም ፎስፌት ነው። እንግዲህ በቀን ከ100 እስከ 150 ግራም እንግዲህ ከደቂቅ መኖ ጋር እየተቀላቀለ መስጠት አለበት ማለት ነው። ይህ ላሟ በየአመቱ እንግዲህ እንድትወልድ ወይም ሪፕሮዳክሽን ኢንሃንሲንጓን እንዲያፋጥን ይረዳታል እንደማለት ነው። እንግዲህ በአራተኛ ደረጃ የምናየውና ቀላል አድርገን የምናየው ነገር ቢኖር እንግዲህ የንጹህ ውሃ ነው። ያለ ውሃ ወተትን ማሰብ እንግዲህ ወይም ያለ ውሃ ወተት የረከሰ ነው ማለት ነው። እንግዲህ ወተት ውስጥ 87% የሚሆነው ይዘት ውሃ ነው። ላም ንጹህ ውሃ እንግዲህ በፈለገችው ሰዓት ካላገኘች የወተት ምርቷ በግማሽም ሊቀንስብንም ይችላል ማለት ነው። ለአንድ ሊትር ወተት ምርት እንግዲህ ላሟ እስከ 4 ሊትር ውሃ መጠጣት አለባት። በአጠቃላይ እንግዲህ በቀን ከ60 እስከ 100 ሊትር ንጹህ ውሃ ማግኘትም አለባት ማለት ነው። እንግዲህ ክብራትና ክብራን የመጨረሻ ምክራችን የሚሆነው ላሞች በምግብ ሰዓት ለውጥን አይወዱም። ዛሬ ጠዋት 2 ሰዓት ላይ ከተመገቡ ነገም በተመሳሳይ ሰዓት መመገብ አለባቸው እንደማለት ነው። እንግዲህ ሰዓት ማዛባት ላሞችን ስትረስ ውስጥ እንግዲህ ወይም ጭንቀት ውስጥ ስለሚከታቸው የወተት ምርታቸውን ወዲያውኑ ይቀንሰዋል ማለት ነው። እንግዲህ ክብራትና ክብራን የዛሬ ቪዲዮ ይህን ይመስል ነበር። ጠቃሚ ነው ካገኛችሁት ላይክ እንዲሁም ሀሳባችሁን በኮሜንት መስጫው ላይ ያጋራችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።